ፍቅር የተገነባ ቤት ማንንም ሊያፈርሰው አይችልም። ለምን ብትሉኝ በእውነት ፍቅር የተገነባ ቤት ማንንም አያፈርሰውም፣ ማንንም አያናውጠውም። የእውነት ፍቅር በውስጡ ካለ ሁለት አባቱ ጋር የእውነት ፍቅር በውስጡ ካለ ማንንም ያ ፍቅር ሊያናውጠው አይችልም። ለምን ብትሉኝ የእውነት ፍቅር አለ። አሁን ሀይሚና ብሩኬ ጋር የእውነት ፍቅር አለ በውስጣቸው። ብዙዎቻቸው ፍቅሩ ለምን አይገልጽላትም፣ እንዲህ ለምን አያደርግላትም? ከዚህ የውስጥ የታውቃላችሁ እናንተ የምታዩት የላይ ነው የምታዩት፣ ግን የውስጥ ሁሉንም በቃ የሚበሉት የሚጠጡት ይንገሯቸው እንዴ? በውስጣቸው የሚያስቡትም ይንገሯቸው እንዴ? ምን ነው ሁሉንም ይነገረን አላችሁ? አያፈቅራትም እሱ እንዲህ አይላትም ትላላችሁ። ተው እንደዛ አይባልማ። ሁሉንም ሚስጥራችን እኮ አውጥተን ከዘረገፍነው ችግር ነው እኮ። ሁሉም ሚስጥራችን አውጥተን ከዘረገፍነው ትልቅ ችግር አለ ማለት ነው። እና ሀይሚና ብሩኬ ጋር የእውነት ፍቅር አለ። ውሸት እንደተወራ አይደለም፣ ሌሎቹ እንዳወሩት አይደለም። ሌሎቹ እነሱ ጋር በተግባር ነው የምታዩዋቸው። ሀይሚን ጋር ሆነ ብሩኬን ጋር ሆነ በተግባር እያያችሁት ነው። የእውነት ፍቅር ነው ያለ እነሱ ጋር። 4 ልጆቹ ተወልደውልን እናያቸው። ያብቃን፣ ፍቅራቸው አሁን ያብዛልን። እንደው ወንድማችን ፍፄ ከጎናቸው ሁሌም አለህ፣ እንዲሁ መከታ ሁሌም አለ። እናመሰግናለን። ሁላችሁም አንድነታቸው እየፈለጋችሁ አንድ እያደረጋችሁልን። የሰው ልጅ አይጋጭም አይደለም፣ የሰው ልጅ አይጣላም አይደለም። ሰላም ሰላም፣ ውድ ተመልካቾቼ ሰላማችሁ ብዝት ትረፍርፍ ይበልልኝ። በስደት ዓለም ያላችሁ እንዲሁም በየትም ዓለም ያላችሁ ሰላማችሁ ሁሌም እመኝላችኋለሁ። ሰብስክራይብ፣ ላይክ፣ ኮመንታችሁ አይለየኝ እላችኋለሁ። ጉዞ ወደፊት እና በትላንት ቪዲዮ በጣም ደስ ብሎኛል። ለምን ብትሉ አንድ አባቱ በተለያየ ነገር ሁለት አባቱ ቤት ውስጥ ካለ ሁለት ጥምድብ ሆኖ ሁለት ፍቅረኛም ሆኖ ልጅም ሳይመጣ ቢሆን ሁለት አባቱ ቤት ካለ ለምን ብትሉ ሁለት አባቱ ከተስማማ ደረቅ እንጀራ በሚጥሚጣ ምግብ ነው። ለምን ብትሉ በቃ ያ ፍቅራቸው አለ፣ ጥሩ ፍቅር አለ፣ መልካም ነገር አለ። አሁን ትላንት ሀይሚና ብሩኬ አሁን ትላንት ተኝታለች እሷ ቁርስ ሰርቶ። አሁን አንዳንዶች ወንዶች አሉ የእውነት ከልባቸው ለሚስታቸው ለፍቅረኛቸው በቃ ተንቀጥቅጠው ከልባቸው የሚኖሩ አሉ። ብሩኬም ደግሞ እንደዛ እንዲያደርግህ ነው ምኞቴን መሻቴን። እውነቴ ነው የምልህ በቃ እንደዛ እንዲያደርግህ ቁርስ ሰርቶ ቡናው አቀራርቦ ቦታ አስተካክሎ በቃ የተለያየ ነገር አድርጎ ተነሽ እስኪ የኔ ውድ እስኪ ተነሽ ይህን ቁርስ ጉረሺ ተነሽ። ሁሌም አይደለም ውጭ መብላት አስፈላጊ አይደለም። ሁለት አባቱ ሁለት ጥምድ ከሆነ እውነቴ ነው የምላችሁ። አሁን ሀይሚና ብሩኬ እግዚአብሔር ይመስገን አንድ ላይ ነው ያላችሁ። አንድ ቀን ደግሞ ሀይሚ ብትሰራ በድንገት እሱ በተኛበት ተነስተሽ ቁርስሽ አዘጋጅተሽ ቁርስሽ ሰርተሽ ተነስ እስኪ የኔ ውድ ይህን ቁርስ ብላ ተነስ፣ እጅግ ታጠብ በተኛበት ቀስቅሰሹ የእጅ ውሃ። አሁንም አንዳንዴ ደግሞ አንተ በድንገት የእጇን ውሃ አቅርበህ ተነሽ እስኪ የኔ ውድ ተነሽ ቁርስ ደርሷል ተነሽ ፊትሽ ታጠቢ እንቺ የእጇን ውሃ አቅርበህ። አቤት ንጹህ ፍቅር በቃ እንዲህ ነው። ንጹህ ፍቅር እንደዚህ ነው። ለምን ንጹህ ፍቅር በምንም የተበራረዘ አይደለም። ንጹህ ፍቅር በውሸት የተገነባ አይደለም። በውሸት የተገነባ ፍቅር ምንም ብትሉት ምንም ብር ስላለው ልትሉት ትችላላችሁ። የተለያየ ቁንጅና መልክ አይደለም። የውሸት ፍቅር የውሸት ነው። በቃ ድሮ ቃቃ ስንጫወት እኛ የውሸት ፍቅር እንዳለን የውሸት ጭቃ እናቦካለን፣ ብዙ ነገር እናደርጋለን እና የውሸት ማለት ነው። ያ የድሮና የአሁኑ ህይወታችሁ አንድ አይደለም። አንድም ሊሆን አይችልም። እያደጋችሁ ሁሉም ነገር እያደገ ነው የሚሄደው እና የእውነት ፍቅር ብዙ ነገር አለ። የእውነት ፍቅር ቤቱ የተገነባ ቤት በእውነት ፍቅር የተገነባ ቤት ምንም አያፈርሰውም። ውጣ ውረድ አለበት የለበትም አይደለም፣ ውጣ ውረድ አለበት። እነዚህ ልጆች የሚሰሩት ሚዲያ ላይ ነው። ብዙ ነገር አለባቸው። ከካሜራን ጀርባ ብዙ ነገር ሊኖርባቸው ይችላል። የለባቸውም አይደለም። ብዙ የሚያጋጫቸው ነገር ቢያጣላቸው ነገር ብዙ ነገሮች ሊኖሩ ይችላሉ። ግን ምንድነው ያም የሚያጋጫቸው እንትን የሚላቸውም ነገር ራሳቸው ከኋላ ሊፈቱት ይችላሉ። ከኋላ ብዙ ነገሮች እንትን ሊላቸው ይችላሉ እና የሰው ልጅ ምንድነው እውነትና እውነት ይዞ መጓዝ። እውነትና እውነት ይዞ የሚጓዝ ከሆነ ምንም ነገር ሊያናውጠው አይችልም። እውነት የሰው ልጅ እውነት ቦታ የሚያደርስ ነው። እውነት ሁሉም ነገር ናት። እውነት በእውነት ነው የምላችሁ እውነት ናት። ውሸት በህይወታችሁ፣ በተዳራችሁ፣ በቤታችሁ፣ በፍቅረኛችሁ ላይ ውሸት አትቀላቅሉ። እውነት ይዛችሁ ተጓዙ። እውነት ይዛችሁ የምትጓዙ ከሆነ መቼም ቢሆን መቼም አትወጥቁ። መቼም ቢሆን መቼም ምንም አያናውጣችሁም። ሁሌም አልጋ ባልጋ የለም። ሁሌም
ሁሌም በተደላደለ አይደለም። ሁሌም እንዳማረ ምግብ በልታችሁ አይደለም። አለበት ውጣ ውረድ አለበት። በእውነት ቦታ ብዙ ውጣ ውረድ አለበት። ያ ውጣ ውረድ የሌለበት ነገር እውነት ነው ብላችሁ አትጥቀሙበት። ውጣ ውረድ የበዛበት ነገር ወደፊት ያማረ ነው። ህይወታችሁ ያማረ ነው። ትዳራችሁ ያማረ ነው። ልጅ ብትወልዱ ያማረ ነው። ሁሉም ለምን ለካ በዛ ፈተና አልፌበት ነበረ። በዛ ፈተና ያለፍኩበት ታዲያ አሁን ያቀታኛል ብላችሁ ያ የዛኛው እንትኑ ትተጋላችሁ እንዴ። አሁን ይሄን ያቀተኛል፣ ይሄን ያሸንፈኛል፣ አያሸንፈኝም፣ ይሄንም አልፈዋለሁ ትላላችሁ። ለምን? ብዙ ውጣ ውረድ አልፋችሁታላ። ብዙ ነገር አልፋችሁታል። ብዙ ቻይሌንጅ ብዙ መከራ አልፋችሁበታል። ብዙ ማጣትም አልፋችሁበት ይሆናል። በርዷችሁ ተርባችሁ አልፋችሁት ይሆናል። ያ ትንሽ ጥቂት ነገር በጥቂቱ የምትፈቱት ነገር አያቀታችሁ። እውነቴ ነው የምላችሁ። አሁን ብሩኬና ሃይሜ ብዙ ነገር ነው የምናየው፣ እኛ ሚዲያ የምናየው ነገር ነው። ግን ከኋላ ብዙ ነገር ሊያሳልፉ ይችላሉ። የበለጠ ነገር ሊያሳልፉ ይችላሉ። ተጣሉ እንዲያሉ እንላለን። እዚህ ጋር እኛ የምናየው በ40 ደቂቃ በ30 በ20 ደቂቃ ነው የምናያቸው። ግን ከዛ ጀርባ ብዙ ነገር ሊኖርባቸው ይችላል። ብዙ የሚያጣላቸው ነገር ሊኖር ይችላል። አለመግባባት ሊኖር ይችላል። ብዙ ፍቅራቸው ስላለ ውስጥ ላይ ገና በቃ ያልፈነዳ ፍቅር፣ በጣም ኃይለኛ ፍቅር ስላለ ማለት ነው። እና እህቶቼ እውነቴ ነው የምላችሁ፣ መልካም አስቡ። ለህይወታችሁ መልካም፣ ለመንገዳችሁ መልካም ነገር አስቡ። መልካም የምታስቡ ከሆነ አትወጥቁም። መልካም ነገር የምታስቡ ከሆነ አትወጥቁም። መቼም ቢሆን መቼም አትወጥቁም። ታልፋላችሁ። መልካም የሚያስብ ሰው አይወጥቅም። መልካም የሚያስብ ሰው አይደክምም። መልካም የሚያስብ ሰው የመጣ ቢመጣ አይቆምም። መልካም ነገር አስቡ። ለህይወታችሁ መልካም፣ ለቤታችሁ መልካም፣ ለልጆቻችሁ መልካም። ልጆች ቢኖራችሁ መልካም ነገር አስተምሯቸው። መልካም ነገር አስተምሯቸው። ልጆቻችሁ ከናንተ ነው ይዘው የሚወጡ። ልጆቻችሁ ከናንተ የተገነባ ነገር ነው፣ ከናንተ የመነጨ ነገር ነው ይዘው የሚወጡ። እህቶቼ ወንድሞቼ፣ ጥሩ ጥሩ ነገር እናስብ፣ መልካም ነገር እናስብላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ጨርሳችሁ ስሙ።